ሰላም የሀገራችን ልጆች እንግዲህ ከላይ በለቀቅነው ቪዲዮ እንደነገርናችሁ በሁሉም የሀገራችን ክፍል እየተንቀሳቀሰን በተለይ ደግሞ በትምህርት ቤት አካባቢ ለታዳጊና ለወጣት ተማሪዎች በአጠቃላይ በሀብታቸው በእውቀታቸው በሙያቸው ለራሳቸውና ለሀገራቸው መትረፍ እንዲችሉ ዛሬ ላይ በትምህርታቸው ማስተሳሰባቸው እንዲጠነክሩ በርትተው እንዲሰሩ ለማበረታታት ለዚህም የሚጠቅማቸውን አርአያ የሚያደርጓቸውን በብዙ ጥረት በብዙ ድካም ዛሬ ላይ በተሰማሩበት ዘርፍ ተጽዕኖ እየፈጠሩ ያሉና በመልካምነታቸው ለሀገርና ለወገን መትረፍ የቻሉት ተምሳሌት የሚሆኑ ሰዎችን በፎቶ በማሳየት መጪው ትውልድ እነዚህን መልካም ሰዎች እያየና እያሰበ ሀገሩና ራሱን እንዲለውጥ እያበረታታን እንገኛለን። ከዚህ መካከል ታዲያ ለእናንተ በቪዲዮ የምናሳያችሁ ይኖራል። እናንተ ቪዲዮን አይታችሁ ከወደዳችሁት መትረፍ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉ። ለኛ የሚጠቅመን እርሱ ብቻ ሳይሆን ቪዲዮውን አይቶ ሁሉም ሰው ሀገሩንና ራሱን እንዲለውጥ ፍላጎታቸውን ነውና ይህ ቪዲዮ ለሁሉም ይተርፍ ዘንድ ሁላችሁም ቪዲዮውን ሼር አድርጉ። እናመሰግናለን። ቀጥላል። እዚህ የመጣሁበት ትልቁ ዓላማ እናንተ 8ኛ ክፍሎች ናችሁ። አሁን ቀጣይ ፈተና ተፈታኞች ናችሁ አይደል? ምናልባት እዚህ ጋር አሁን እዚህ ለትምህርት ስትመጡ የሆነ ዓላማ አላችሁ አይደል? ቤተሰብ እንድትሆኑለት የሚፈልገው አለ። እናንተ መሆን የምትፈልጉት አለ። ራዕይ አላችሁ አይደል? ያንን ራዕያችሁን እንደው በአንዳንድ ምክንያት የሆነ መጥፎ ነገር የሚሰሙት ነገር አለ አይደል? ምናልባት አሁን የተማረ የት ደረሰ አይነት ነገር ወይ ደግሞ አንዳንድ ተማሪዎች ከዩኒቨርሲቲ ከተለያዩ ቦታ ተመርቀው መጥተው ስራ ሳይዙ ስታዩዋቸው እኛስ ተምረን የት እንደርሳለን አይነት ነገር እንዳይሰማችሁ የተማረ የት እንደሚደርስ እዚህ ጋር በፎቶ ያስኳቸው አንዳንድ በጣም ጎበዝ የሆኑ ሰዎች አሉ። ለዛው እነዚህ እዚህ ጋር በፎቶ ያስኳቸው ሰዎች እናንተ ያላችሁ እነሱ የሌላቸው ነገሮች አሉ። እዚህ ጋር እናንተ የምትማሩት በጣም ተመቻችቶላችሁ ነው። በሚያምር ወንበር በሚያምር ክላስ ውስጥ በጣም ጎበዝ በሚሆኑ መምህራኖች በደንብ ነው የምትማሩትና እነዚህ ጋር ግን ስኬታማ የሆኑ ሰዎች ደግሞ ከናንተ ባልተሻለ መንገድ ተጉዘው ግን ትልቅ ደረጃ ላይ እየደረሱ አሉ። ስለዚህ ዓላማችሁን ለማሳካት ዶክተር የመሆን ራዕይ ካላችሁ፣ ፓይለት የመሆን ራዕይ ካላችሁ፣ የተለያየ ራዕይ ካላችሁ፣ ጠቅላይ ሚኒስትር የመሆን ራዕይ ካላችሁ እሱን ማሳካት ትችላላችሁ። ባይዘወይ የማይሆን ነገር የለም። እንደዛ ስላችሁ አይቻልም ብላችሁ አታስቡ። አሁን ጠቅላይ ሚኒስትር የሆነው አካል አሁን ዶክተር የሆነው አካል ወይ በጡረታ ወይ በሞት ይነሳል። የማይሞት ሰው የለም አይደል? ወይ ደግሞ ጡረታ የማይወጣ ሰው የለም። ተተኪዎቹ እናንተ ናችሁ። ስለዚህ ትሆናላችሁ። ያ እዛ ቦታ ላይ የምትሆኑት ግን ዛሬ እዚህ ጋር በቂ ዕውቀት ሲኖራችሁ ነው። ራሳችሁን መገንባት ስለምትችሉ ችግር የለውም። ሁላችሁም ጎበዝ ሁኑ። ሁላችሁም አንደኛ ሁኑ። ቦታ ስላለ ማለት ነው። 3 ነገር እንድትሆኑ ነው እኔ አሁን እዚህ ጋር ልነግራችሁ የመጣሁት። በተማራችሁት ትምህርት መሰረት ስንት ነገር እንድትሆኑ? 3 ነገር። የመጀመሪያው ስራ ፈጣሪዎች እንድትሆኑ ነው። ጭንቅላታችሁን ተጠቅማችሁ ምንድነው የሚያስፈልገው እዚህ ዘመሮ ላይ የሆነ ነገር ለህዝቡ ስራ ፈጥሬ የሆነ ነገር ፈጥሬ መሸጥ የምችለው ነገር ምንድነው፣ ህዝቡ የሌለው ነገር ምንድነው የሚለውን ተጠይቁና ያንን ለመፍጠር ትታገላላችሁ። ከፈጠራችሁ በኋላ መሸጥ ትጀምራላችሁ አይደል? አሁን እኛ ለምሳሌ እዚህ ጋር ቪዲዮ የምንሰራበትን ስልክ ያስፈልጋል ብሎ አሰበ። የሆነ አንድ ግለሰብ ሰራው። ከዛ በኋላ ይሄው ለሁሉም ለዓለም ህዝብ እየሸጠ ነው ያለው። እናንተ ደግሞ ከዚህ ሌላ ነገር ታስባላችሁ፣ ያልተያዘ ነገር። ያንን ከዛ መስራት አለብኝ ብላችሁ ታስቡና መሸጥ ትጀምራላችሁ ማለት ነው። እንዴት የፈጠራ ባለሙያ እንሆናለን ብላችሁ ካሰባችሁ ሶሻል ሚዲያ ላይ አለ። ለምሳሌ አሁን በቴሌቪዥን ሳይቀር ፈጠራ የሚፈጥሩ ልጆች አይታችሁ ይሆናል ብዬ አስባለሁ። የሚቀርቡ ልጆች አሉ። ቴሌቪዥን የምትከታተሉ ከሆነ እንደው እኛ ብዙ ጊዜ በተለይ በአሁኑ ዘመን ተማሪ በጣም ውድቅ ያለበት የፊልም እንትን አለ አይደል? አፍላ ፍቅር ምናምን የሚባሉ እነሱን አትዩ እያልኩኝ አይደለም፣ ግን ሁል ጊዜ እሱ ላይ መሆን የለብንም። መዝናናት አለብን። እውነት ነው። የሆነች 1 ደቂቃ 40 ደቂቃ ማየት መልካም ነው። ራሳችሁን ሪፍሬሽ ታደርጋላችሁ። ግን ሁሌ እሱ ላይ ከሆነ ደግሞ ውድቀት ነው ማለት ነው። ስለዚህ ሶሻል ሚዲያ ላይ ዩቲዩብ ላይ ቲክቶክ ላይ ቤታችሁ ስማርት ስልክ ካለ መፍጠር እንድትችሉ የሚያደርጉ የተለያዩ ጥበቦችን የምትማሩባቸው አሉ። ለምሳሌ ዶክተር የመሆን ህልም ካለሽ ስለ ዶክተር የሆነ ነገር ሰርች ብታደርጉ ታገኛላችሁ ማለት ነው። ኢንጂነሪንግ የመሆን ህልም ካላችሁ ምን አይነት የትምህርት እንትን እንዳለ እዛ ላይ ሰርች ታደርጋላችሁ ማለት። ስለዚህ በተማራችሁት የሆነ ነገር መፍጠር ቻላችሁ ማለት ላስተማራችሁ ቤተሰባችሁ የሆነ ነገር አደረጋችሁ ማለት ነው አይደል? ዋጋውን ከፈላችሁት ማለት ነው። አሁን እናንተ ስትማሩ የመንግስት ሰራተኛ ልጆች አላችሁ እዚህ ውስጥ፣ የገበሬ ልጅ አለ እዚህ ውስጥ፣ የገበሬ ልጅ አለ
የገበሬ ልጅ ካለ የመንግስት ሰራተኛ ልጅ ካለ ቤተሰቦቻችሁ እናንተን ጫማ ለመግዛት የተለያዩ አሁን እዚህ ትምህርት ቤት ትምህርት እንደዚህ አምሮባችሁ እንድትገቡ ለማድረግ ዋጋ ይከፍላል አይደል? ካላቸው ደሞዝ ላይ ለእናንተ እየቀነሱ ይሰጣሉ። እናንተ የተሻለ ጫማ እንድታደርጉ እነሱ የሆነ ዝቅ ያለ ጫማ ይለብሳሉ። ለዛ ቤተሰብ ዋጋቸውን መመለስ አለብን አይደል? ስለዚህ ለእናቴ ምንድነው ማድረግላት? ሳድግ ከተመረቅኩኝ በኋላ ለእናቴ ምን መግዛት አለብኝ? አባቴን ለማስተማር በእግሩ ብዙ መንገድ ይሄዳል፣ መስሪያ ቤት በእግሩ ይሄዳል። ስለዚህ ለአባቴ መኪና መግዛት አለብኝ፣ ለአባቴ ቤት መስራት አለብኝ የሚለውን ማቀድ አለባችሁ። የእውነቴን ነው፣ ፈገግ አትበሉ፣ ከልቤ ነው። ትችላላችሁ። እናንተ ገና ንጹህ ጭንቅላት ነው ያላችሁ፣ ወጣት ናችሁ፣ ጊዜ አላችሁ፣ ያለፋችሁ ጊዜ የለም። ብቻ ጊዜያችሁን መጥፎ ነገር ላይ አታበላሹት። አታቃጥሉ። ረጅም ሰዓት በወሬ ረጅም ሰዓት ፊልም በማየት ረጅም ሰዓት ድራማ ወይም ወሬ በማውራት ጊዜያችሁን አታባክኑ እንጂ የተሰጣችሁን መጽሐፍ ቅጥቅጥ አድርጋችሁ አንብቡና ጎበዝ ትሆናላችሁ። አሁን ቀጣይ ስምንተኛ ክፍል ሆናችሁ ፈተና አላችሁ አይደል? የምትወዳደሩት ያ ማለት ባህር ዳር ካለ ተማሪ ጋር፣ ደብረ ብርሃን ካለ ተማሪ ጋር፣ ከአዲስ አበባ ተማሪ ጋር ነው የምትወዳደሩት። ስለዚህ ከነዛ ጋር ስለሆነ የምትወዳደሩት ይመስለኛል 1 ወር ነው ምናምን አላችሁ ፈተና ከመድረሱ በፊት። 1 ወር በጣም ሰፊ ጊዜ ነው። አሁን ከዛሬ ማታ ጀምራችሁ የሚወጣውን ፈተና መምህሮቻችሁ ይነግሯችኋል። ማለት እናንተም ተነግሯችሁ ይሆናል ብዬ አስባለሁ፣ የትኛው ኮርስ እንደሚወጣ። ያንን ኮርስ በቅድ ታደርጉና ዛሬ ማትስ ማንበብ ካለባችሁ ማትስን ረጋ ብላችሁ ሳትቻኮሉ በደንብ አንብቡ። ነገ ያኛውን ሁሉንም ሽፍና አድርጋችሁ የፈተና ሰዓት ትገኛላችሁ ማለት ነው። ከዛ ሁላችሁም ታልፋላችሁ። እመኑኝ፣ እኔ ደግሜ እመጣለሁ። እዚህ ብቻ ትቻችሁ ዛሬ ተናግሬ አልቀርም ወይ ዞሬ ብዙ ቦታዎች እሄዳለሁ። ምናልባት ደግሜ ስዞር የት እመጣለሁ? እዚህ ሃይ ስኩል እመጣለሁ። የዛን ሰዓት 10ኛ ክፍል ወይ 9ኛ ክፍል ሁላችሁም አልፋችሁ እንዳገኛችሁ እፈልጋለሁ። ከዛሬ ጀምራችሁ ታነባላችሁ አይደል? ታነባላችሁ፣ አሁንም ታነባላችሁ። በጣም ጎበዝ እንደሆናችሁ ተነግሮኛል። ግን ከዚህም በላይ ማድረግ ትችላላችሁ። ለእናንተ የምነግራችሁ እኔ በእናንተ እድሜ እያለን ይገርማችኋል፣ እኛ ወሬ እናበዛ ነበር፣ ጨዋታ እንጫወት ነበር ምናምን እና ዩኒቨርሲቲ ገብተን በጣም ጎበዝ ተማሪዎች አሉ፣ ሌላ ከተማ ያሉ በጣም የሚሰሩ ማለት ነው። እኛ የነሱ ጭንቅላት እኛ ጋርም አለ፣ ግን ባለማወቅ ያሳለፍነው ጊዜ ስላለ ያንን እኔ ያወቅኩትን ነገር ግን ትናንት ሳላቅ ያለፈ ጊዜ እናንተ ጋር እንዳይደገም ስለፈለኩኝ ነው ልነግራችሁ የፈለኩት። እስኪ እንደው ለአርአያነት አንድ ሴት ላሳያችሁ። ይችን ሴት ታውቋታላችሁ? ሎሬት የት ነበር? ንጉሴ ትባላለች። ሴት ታያችኋለች። አይነ ስውር ናት፣ ማየት አትችልም። የተማረችው ግን የኛን ትምህርት ነው። በዚህ እኛ በምንማረው ትምህርት ነው የሎሬትነት ማዕረግ የተሰጣት ማለት ነው። እዚህ ደረጃ የደረሰችው በዚህ ውስጥ ነው። ሎሬት የት ነበርሽ? ራሷ ትናገራለች። ሶሻል ሚዲያ ላይ ሰርች ብታደርጓት ታገኙታለች በእርግጠኝነት፣ ወይ ዩቲዩብ ላይ ወይ የሆነ ነገር ላይ ብታ ነው። እና ምን ትላለች መሰላችሁ? ሳች ኤሌመንተሪ ትማር ጓደኛ ሁሉ አይነ ስውር ስለሆነች እሷን ማቅረብ የሚፈልግ ሰው አልነበረ። ብቻዋን ነበር የምትቀመጠው ወንበር ላይ። ሌላው ተማሪ እንደዚህ በጎን በኩል እሷ ጋር አብሮ መቀመጥ አይፈልግ ነበር። ግን በትምህርቷ በጣም ጎበዝ ስለነበረች የመጀመሪያ ሴሚስተር አለ አይደለ? ሰከንድ ጥር ላይ የሚሰራው ውጤት የዛን ሰዓት ሁሉንም በውጤት ስትበልጣቸው አንደኛ ስትወጣ ሁሉም ጓደኞቿ ሆኑ። እውቀት ስላላት ዛሬ ዓለም ነው የሚያከብራት። ዓለም የኢትዮጵያ ሕዝብ ብቻ አይደለም፣ ዓለም ያከብራታል። የአይነ ስውራን ማህበር ከፍታ ዛሬ ትላልቅችን እያወጣች ያለች ሴት ናት። በጣም ተጽዕኖ ፈጣሪ ናት። ተጽዕኖ ፈጣሪ የሆነችው ግን ስላነበበች ነው። አይነ ስውር ነኝ፣ ማየት አልችልም፣ የሚደግፈኝ የለም፣ ትምህርት ቤት የሚወስደኝ የለም ብላ ይቺ ሴት እዛው ብትቀር ኖሮስ ዛሬ የደረሰችበት ደረጃ ትደርስ ነበር? አትደርስም ነበር። ስለዚህ እናንተ ስታነቡ ድንገት መብራት ቢጠፋ መብራት ስለጠፋ ማንበቤን ማቆም አለብኝ ብላችሁ እንዳታስቡ። ስልካችሁን ወይ ከፋዘር ወይ ከአባታችሁ ወይ ከእናታችሁ ተቀብላችሁ በስክሪኑ እያበራችሁ ሳይቀር አንብቡ። የድሮቹ ሲያነቡ የነበረው በኩራዝ በጋዝ በምናምን ነበር። እናትና አባቶቻችሁን ጠይቋቸው እንዴት መንግስት ሰራተኛ እንደሆኑ እንዴት እዚህ ደረጃ እንደደረሱ እነሱን ጠይቋቸው። ስለዚህ እኛ ደግሞ የተሻለ ዘመን ላይ ከደረስን ከትናንትናው በበለጠ መስራት አለብን። ሀገራችን ኢትዮጵያ ወደ ድህነት ጎዳና እየሄደች ነው። በጦርነት በችግር በተለያዩ ምክንያት የነገዋ ተረካቢዎች እናንተ ናችሁ። እውቀት ያላቸው ሰዎች ሀገሪቷን ካልተረከቧት ከዚህ በላይ ትፈርስና ምንኖርበት እናጣለን። የኛን ሀገር ደግሞ መረከብ የምንችለው እኛ በእውቀት መረከብ አለብንና ስለዚህ እንደ ሎሬት የት ነበርሽ ንጉሴ ጠንካራ ተማሪዎች መሆን አለባችሁ ልላችሁ ፈልጌ ነው። እስኪ ደግሞ ከህፃናቶቹ ዶንኪ ቲቪ ታውቃላችኋል? እሸቱ እንደው እነዚህ ልጆች ታስታውሳቸዋላችሁ? ሄራን እና ሶላያና ናቸው። ታውቃቸዋላችሁ? አይነ ስውሮች ናቸው። እነዚህም ታውቃላችሁ።
ግን አሁን ምናልባት ካዳመጣችሁ በጣም ታለንት ናቸው። ያንን የሆኑት እንዴት ነው? ስለሚያዩ አይደለም፣ እያዳመጡ ሲነበብላቸው እየሰሙ ነው። እናንተ አይን አላችሁ መሆን የምትችሉ ግን መጠቀም ትችሉ ነው። ካልሆነ ግን እዚህ አይናችንን ካልተጠቀምንበት አይኑ መቀመጡ በራሱ ምንድነው ትርጉም የለውም ማለት ነውና ልንጠቀምበት ያስፈልጋል። አደግ ስትሉ ወደ ሶሻል ሚዲያው መምጣታችሁ ስለማይቀር ማንን አሪያ እንደምታደርጉ አንድ ሰው ላሳያችሁ። እንደ ወደ ፌስቡክ፣ ወደ ቲክቶክ፣ ወደ ዩቲዩብ ምናምን መምጣታችሁ ስለማይቀር አሁን ከፍ ስትሉ ስማርት ስልክ ስለምትይዙ ይሄን ሰው ታውቁታላችሁ። ያው ህፃናቶች አብዛኞቹ ስለሚወዱት እናንተ እንግዲህ 8 ክፍሎች ብትሆኑም ያው ታያላችሁ። እሸቱ በጣም ተወዳጅ ሰው ነው። እሸቱ አዲስ አበባ ዩኒቨርሲቲ የተመረቀው ይህን ስራ ከመጀመሩ በፊት ብዙ ፈተናዎች ደርሰውበታል። እሱ ራሱ ሲናገር ትሰሙታላችሁ የራሱን ታሪክ ማለት ነውና ሰርች የምታደርጉት ነገር የሚጠቅም ነገር ይሁን። አሪያ የምታደርጓቸው ሰዎች መልካሞቹን አድርጉ። ሀገር የሚያፈርሱትን ጦርነት የሚያውጁትን መጥፎችን አትመልከቱ። ሲጀመር እነሱን ስማቸውን ራሱ ማወቅ የለባችሁም። እሺ ሂትለርን የሚያውቀው ሰው አለ? ታውቁታላችሁ ሂትለርን እንደው ለታሪክ። ስለዚህ እሱን ሰው አሪያ እንዳታደርጉ እሺ። አሪያ ማድረግ ያለባችሁ ሀገር የሚያተርፉትን ለሰው የሚተርፉትን ሰዎችን የሚረዱትን እንደነ መቄዶንያ አይነቶቹ ዶክተር ቢኒያም ታውቃላችሁ። እንደነዘዛ አይነቱን እንደነሸቱ አይነቶችን ብዙ ታለንት የሆኑ ህፃናቶችን የሚያወጣውን እሸቱን አሪያ ያድርጋችሁ ተንቀሳቀሱ። ነገር እርግጠኛ ነኝ ከዚህ ውስጥ የሆነ ሰው ካምፓኒ እንደሚኖረው እርግጠኛ ነኝ። ትላልቅ ቢዝነስ፣ ትላልቅ መኪናዎች፣ ትላልቅ ወይ ደግሞ ፓይለት ሆናችሁ ከሀገር የምትንቀሳቀሱ ሰዎች እንደምትሆኑ ተስፋ አደርጋለሁ። መቼም እንዳትረሱ። ይሄን ትላልቅ ወንድሞቻችሁ እናቶቻችሁ ከናንተ ዝቅ ያሉ ከሆኑ እኛም ተምረን ነበር ምናምን የሚሏችሁ ከሆነ እነሱ እንዳሰማችሁ አንተ ሰነፍ ስለሆንክ ነው እኔ ተምሬ ትልቅ ደረጃ ላይ ደርሳለሁ በሏችሁ። በተደጋጋሚ ለአይምሯችሁ ይሄን ነገሩ እርግጠኛ ነኝ ትችላላችሁ። ከኛ የተሻላችሁ ጎበዝ እንድትሆኑ ነው የምንፈልገው። እኛ ያለፈን ጊዜ አለ። አሁንም ብዙ እንሰራለን፣ ግን ሃይ ስኩል ላይ ኤሌመንተሪ ላይ መስራት እየቻለን ያለፈን ጊዜ አለ። ባለማወቅ የገጠር ልጆችም ስለመሆንን ማለት ነው። እናንተ ጋር እሱ ነገር እንዲፈጠር አልፈልግም። ጀግና ሁኑ፣ በርቱ፣ ትችላላችሁ። ማድረግ የምትችሉት ነገር አስባችሁ ማትችሉት ነገር የለም። ጎበዝ ተማሪዎች እንደምንሆኑ ተስፋ አደርጋለሁ። እርግጠኛ ነኝ ነገ ትልቅ ደረጃ ደርሳችሁ እኔን እንደማገኛችሁ እርግጠኛ ነኝ። በእርግጠኝነት ራዕይ አድርጋችሁ ተንቀሳቀሱ። አመሰግናለሁ ስላዳመጣችሁ። በጣም እግዚአብሔር ይስጥልኝ። 8ኛ ክፍሎች አሁን ባያችሁት መልኩ አበረታተናቸዋል፣ አወርተናቸዋል። እነሱም በጣም ደስ ብሏቸዋል። ይህንን የምታዩ ሁላችሁ በሙሉ የሀገራችሁን ሼር በማድረግ ለብዙዎች እንዲደርስ ማድረግ አለባችሁ። እነሱም በእርግጠኝነት ጀግና ተማሪዎች እንደሚሆኑ እናምናለን። እናመሰግናለን። Wow.